ትንሽ ድምጽ ሊረብሽ ይችላል ማለት ሱቅ አለኝና ሱቅ ውስጥ ነው የምሰራውና ትንሽ አንዳንዴ ድምጽ ሊረብሽ ይችላል ይቅርታ ለዛ እሺ ችግር የለም ትንሽ ግን ድምጽሽን ከፍ አድርጊ እንዲሰማን እሺ ማሬ እሺ እህቴ እሺ እሺ የኔ ታሪክ ሲጀምርላችሁ እኔ ከ6 አመት በፊት እንደናንተ የስደት እህታችሁ ነበርኩኝ እሺ ሳውዲ ነበር እዛ ምኖረው ኦኬ ትንሽ በባህር ነው የሄድኩትና ትንሽ ድምጽሽን ከፍ አድርጊልን ሳልዋይ አልሰማም አሁን ይሰማል እንደሱ ከፍ አድርገሽ አይሰማም እንዳልሽበት ድምጽ እሺ በባህር ነው የሄድኩትና ሳውዲ ቤተሰቦቼን በጦርነቱ እናቴ ቀርማን የሞተችና ቤተሰቦቼን በጦርነቱ ይዘሳታች ነበር እና ሳውዲ በባህር ነው የሄድኩት እዛ ተማሪ ነበርኩኝ የነርሲንግ ተማሪ ነበርኩኝ 4ኛ ዓመት ተማሪ ነበርኩኝ አቋርጬ ነው የሄድኩት ወደ ሳውዲ በጦርነቱ ሰዓት ትምህርት ምንም የለም ነበርና ብዙ ነገሮች መንገዳቸውን ሲስቱ ወደ ሳውዲ በቃ ግዴታ ሲሆን ወደ ሳውዲ ሄድኩኝ አልহামዱሊላህ እዛ ያው የባህርን መንገድ ያው የሚያውቀዋል ከባድ ነው ግን አልহামዱሊላህ ብቻ ካላህ ጋር ደግሞ ብዙ የማይታለፉ ነገሮች አልፎ ሳውዲ እዛ ገባሁ አልহামዱሊላህ ሴትዬም ደግሞ ጥሩ ነበረች እንደድል ሆኖ ደግሞ እዛ በመስራት ላይ ባለሁበት ሰዓት እዛ ብሄድኩኝ በ3 አመቴ እዚህ አክስት አለችኝና እሷ ጋር ነው ሳውዲ ሳልሄድም በፊት እዛት ብዙ ጊዜን ማሳልፈው ነበርና ቤተሰቦቼ ትንሽ የገጠር አካባቢ ነው አልነበሩ እና ሳውዲ ብሄድኩ ሰልዋ ይቆራረጣል በ3 አመት ቤት ገዛ አው ትቆራረጫለሽ ማሪ ሰማላህ አቡ ትሰሚ ነበር ግን እየተቆራረጠ ነው አሁን ትሰሚያለሽ እና አክስቴ ከ3 አመት ከሰራው በኋላ እዛ ኬሚሲ ላይ ቤት ገዛችልኝ ያው በሰዓቱ ሁሉም ነገር ርካሽ ነው እዛና ቤት ገዛሁኝ ከዛ በሄድኩ በ3 አመቴ እዛ ኬሚሲ ላይ ሆነ አንድ ልጅ ነበርና ማለት እንደዚህ እንደ ጉርብትና ነገር የምንተዋወቀው ታሪክ የለም እና እዛ እንዳጋጣሚ ሆኖ ደግሞ ተገናኘን ከዛ በቃ የሆነ ግንኙነት እያደረገ የሚሄደው የለም ከሰላምታ ጀምሮ ወደ ሌላ ነገር የሚሄድ እስከሌለ እንደዛ እያደግን ሄደ ግንኙነታችን አልহামዱሊላህ በሰዓቱ ሆነ ጥሩ ልጅም ነው በቃ እንደዛ ነገር በቃ ብቻ እዛ አክስቴንም ሳማክራት ምናምን ጥሩ ነው ምናምን በቃ ይሆናል ቤተሰብም በቃ ስለሌለኝ አንድ እሷ ናት ያለችኝ ነገር በቃ በደንብ ነው የምሰማውና እሺ ብዬ እዛ እሱ ጋር ኒካ አሰርኩኝ እዛው ሳውዲ ላይ እየኖርኩኝ እሱም እዛው ነው ኒካ አሰርን ያው የስደት ነገር ብዙ ጊዜኛ መዳም ቤት ነው የምናሳልፈውና እሱም ወደ ስራው እኔም ወደ ስራዬ ነን እንዴት ተዋወቃችሁ እዚህ ኢትዮጵያ ያለው ኬሚሲ ላይ እንተዋወቃለን የአንድ ሰፈር ልጆች ነን እኮ ሳውዲ ላይ ስትሄዱ እንዴት ተዋወቃችሁ ሳውዲ ድጋሚ ተገናኝታችሁ ነው ባጋጣሚ አይ ፌስቡክ ላይ ተገናኘንና ኦኬ ፌስቡክ ላይ ተገናኛችሁ የሰፈር ልጅ ናችሁ ፌስቡክ ላይ ተገናኛችሁ ሳውዲ ላይ አንቺም እሱም ሳውዲ እየኖራችሁ እሺ እሱ ፎቶውን ፖስቶ ፕሮፋይል አድርጎ ምናምን ሃይብዮ በዛው ተዋወቅን ነኝ ምናምን ፎቶ ልኬለት እዛው ስለምንተዋወቅ ለመተዋወቅ አልከበደንምና እና እዛ እየኖርን ኒካ አሰርን ያው የሳውዲ ነገር ኢጃዛ በስንት አንድ ጊዜ ብለሽ አይደለም ተወጪው ከመዳን ቤት እሺ ከዛ እዛ እንትን እያልኩኝ እየሰራሁኝ ያው አንዳንዴ ፍቃድ ምናምን ሳገኝ ሄዳለሁኝ ወደሱ ጋርና በዚህ ሁኔታ ውስጥ እያለን እኔ አክስቴ ምኖርባት ያልኩሽ ሴትዮ ልጅ አለቻትና የኔ እኩያ ናት
ይሁን አንድ አይነት እድሜ ስኬል ላይ ያለ የለም። እኔ በአንድ አመት ነው እሷን በለጥ እምላትና እሷ ጋር ያወራሉ እሱና እሷ ማለት ነው። በጣም በቃ የሆነ እኔ በሄድኩ ሰዓት እኔ ሳልሄድ በፊት ያው የሚያወራውን ሰው አላውቅም። ማንን ያወራ እኔ የማውቅበት እንትን የለኝም። እኔ ሲጀመር ፎከስ ወደ ስራዬ ነው እንጂ እንደዚህ መነጫነጭ ምናምን እንደዚህ ምናምን እንትን አለምና እዛ በሄድኩ ሰዓት በጣም ብዙ ትደውላለች። ለምን ደግሞ አታነሳው ምናምን በቃ ብዙ ጋር አያለሁኝና ቴክስት ራሱ በጣም ብዙ አያለሁኝ። እኔ ግን የሆነ ነገሮችን ሲምፕል አድርጌ ነበር የወሰድኳቸውና እንዲሁ እያልን ደግሞ ህይወት በጣም እንትን እያለች መጣ። በቃ የሆነ እኔ አልሐምዱሊላህ ሰራለሁ እሱ የሚሰራ እንዳጋጣሚ እኔ በእንትን ሄድኩት በባህር ስለሄድኩኝ ፍቃድ የለኝም እሱም ፍቃድ የለውም እና እንዳጋጣሚ እሱ ውጭ ወጥቶ ምናምን ተያዘ 2 አመት ከምናምናችን ላይ እንደተጋባ ምናምን ተያዘ እሱና ወደ ኢትዮጵያ መጣ ተይዞ ከዛ እዛ እንዳልኩሽ እዛ አክስቴ ልጅ ጋር ምናምን ያወራሉ እና በቃ የሆነ እኔ በእንደዚህ በሌላ ነገር ነው እንደተጣጥሬም ስለማለቅ ደግሞ ብዙ አሳልፈናል እሷ ጋር ህይወትን ብዙ በቃ ብቻ ብዙ ነገር አይተናል እና እዚህ ከመጣ በኋላ ለካ ብዙ ወሬ ሰማለሁ ከጓደኞቼ እዚህ ካሉትና አብረው ምናምን ወክ ያረጉ ምናምን ብዙ ታሪክ ሰማለሁኝ ግን ያው ስደት ላይ ስቆኝ ምንም ማድረግ የምችው ነገር የለም ብትጠይቂም እንዴ ከመቶ ነው የሚባለው ወሬ የምትሰሚው እና እኔም በቃ ካንዲ 2-3 ጊዜ ጠየቅኩ አክስቴንም ጠየቅኩ በቃ እኔ አንዳለሽኝ አንቺ ነሽ ቢያንስ እዛ ያለውን ነገሮች ማየት አለብሽ በቃ ከሌላ ማራ ምንም እሱ ሲጀመር እንደ አይነት ነገር ምናምን በቃ እሷንም አመንኳት ስልሽ እሷ ከኔ ልጇ እንደምታስቀድም እንትን አላሰብኩም በቃ ከዛ እኔም እዛ የሰራው ከ3 እሱ ከመጣክ በ3 አመት ምናምን መጣሁኝ እኔም ወደ ሀገሬ ወደዚህ እዛ ያለሁኝ ሙሉ ቀን ነበር በጣም ብዙ የቤት ዕቃ ለምንድን ነው የምታቆሚ መሀል ላይ ሰልዋዬ አይ ምንም አይደለም እሺ መሀል ላይ ስታቆሚ ኔትወርክሽ የተቋረጠ እየመሰለን ነው ለዛ ነው አላህ ያራ እሺ እና እኔ እዛ ያለሁኝ እቃዬን አሟልቻለሁ ብዙ ነገር ብቻ ያስፈልጋል የሚባለውን ነገር ሁሉ አሟልቼ ነው ምናምን የመጣሁትና እንዳልኩሽም እዚህም ቤት አለኝ ስራ እየሰራች ስለሆነ ነው ጋይስ እና ይቅርታ ሱቅ ላይ ስለሆንኩ ነው እሺ ችግር የለም እናቴ እና እዛ ያለሁኝ ብዙ ቀይና ማልቼ ነበር ሀብዬ በቃ የቤት ዕቃ የሚባል ነገር ለማጣ ስል ግን እኔ ታይጄ ሳይሆን የመጣሁት በራሴ ነውና በራሴ እጄን ሰጥቼ ነው የመጣሁት ነገሮች ካቅምሽ በላይ ሆነ የሰወር የሚገን ነገር የለም በጣም ካቅሜ በላይ የሆነ ነገሮች መጥና በጣም ወሬ ስለሱ በጣም የሰወሬዎች በጣም ስትሰሚ እጅሽን ሰጥተሽ መጣሽ አዎ የሰወሬ በጣም በቃ የሆነ ጭንቅላቴ ሊያስፈታ ይደረሰ እኔ ሐሳቤ መልሼ በባህር መጥቼ ይቃማ ወጥቼ መሄድ ነበር እና ግን አልሆነም እንደዛ ነገሮች በጣም በቃ የሆነ እያስጠሉ ይመጡ እዛ ያለው በቃ ስልክ እስከማድረስ ምደርስበት ደረጃ ላይ ደረስኩኝ እሺ ከዛ በቃ ሄጄስ በቃ ነገሮች አይቻቸው ሳውዲ ባይሆንም ሌላ ሀገር ተመልሼ መሄድ ይችላል በቃ ይሆናል እኔ ከዛ ተመተሽ ባይንሽ አይተሽ ማረጋገጥ ይፈልግሽው የሰዎቹ ወሬ እውነት ነው አይደለም የሚለው ነገር ባይንሽ አይተሽ ማረጋገጥ ስለፈለግሽ እጅሽን ሰጥተሽ መጣሽ ወደ ሀገር ቤት እሱ ጋር ነው ያቆመው ብር እየላኩ ነው ሀብዬ ቤቱ ብዙ ያልተጨረሰ ነገር አለው ምናምን በቪዲዮ እያሳዩ ብር ወደዚህ ልካለሁኝ በጣም ብዙ ለሱ ነው የምትልኪው ባክስቲ አካውንት ነው ብር ማስገባው እኔ በሱ አልልክም እሱ ላክስትሽ ምን ሆነ ቤቱ እንዲያልቅ ምንም የሰፈር ሰዎች ነን ግን ብሩን ለሱ አልኬ የሚያስፈልገው ነገር እሱ ነው ታውታ የምትሰጠው ኦኬ እሺ
እና እንደዛ እየተባለ በቃ እኔ ስልሽ ነገሮች ምንም አልመሰሉኝም። ኪችን ካቢኔት ብዙ ነገር እንዲያሰሩ ብዙ ነገር እኔ ቆብ ገብቼ የምልከብር ወደዛ ነው። እዛ ምንም በቃ እንደ ሰው እንኳን እንደዚህ ወጥቼ ልብስ ምናምን አላስበውም ጭራሽ። እዚህ ያሳለፍኩትን በሰዓት በጦርነቱ ሰዓት ያየሁትን ህይወት አውቃለሁ። እና በቃ እኔ ማስበው ማደግን ነው። በቃ ምንም በቃ ነገሮች ደስ አይሉም። በጣም የሱ ጓደኞችም ብዙ በቃ ብቻ ድሮ ለኔ በጣም ቤስት ፍሬንዶች የነበሩ ነው። ስትመጪ እሱ ምን አለ? ስትመጪ እጅ ሰተሽ ስትመጪ እሱ ምን አለ? ስመጣ ሀብዬ ያልጠበቅኩት ነገር ነው የገጠመኝ። ማለት እኔ ስመጣ ለእሱ አልተናገርኩም፣ ለአክስቴ አልተናገርኩም። ምክንያቱም ብዙ ሰዎች በቃ እሷ ጋር ግንኙነት እንዳለው ያወቁ ጸጥ እንዳለኝ ምናምን ብዙ ሰው ነገረኝና በቃ ሲራሴ ሄጄ ድንገት ሄጄ ሊየው ብዬ ስመጣ ጓደኛው አለና ለኔ በጣም ቤስት ፍሬንድ ነውና ለሱ ደውዬለት በቃ እኔ ልመጣ ነው አዲስ አበባ ስደርስ ደውልልሃለሁ ትኬት ቆርጠና ኮምቦልቻ ትቀበለኛለህ ከኮምቦልቻ ቀጥልናትና የኛ ኬምሲ ትቀበለኛለህ ምናምን አልኩት። እሺ ችግር የለውም ምናምን አለኝ። አዲስ አበባ ደረስኩኝ። ከዛ ደወልኩለት ልመጣ ነው እና ስመጣ እንዳትናገር እኔ እሱን ሰርፕራይዝ ማድረግ ነው ፈልገው ምናምን አልኩት። እሺ አለኝ። ከዛ ከአዲስ አበባ ወደ ኮምቦልቻ ትኬት ቆረጡልኝ። ከዛ ተሳፍሬ የመጣሁት ተገናኘን እሱ ጋር ኮምቦልቻ። ከኮምቦልቻ ኬምሲ ናትና ቀጣይዋ ከዛ ወደ ኬምሲ ሄድኩኝ። ከዛ ጓደኛው ደወለለት የት ነህ ምናምን አለው። ይሆን እንደዚህ ተሰብስበው የሚቀሙበት አንድ ክላስ አላቸውና እዛ ነኝ ምናምን ግን አሁን እንዳትመጣ ምናምን አለው። አይ በቃ እሺ በቃ ምናምን አለውና ሲሄድ ያንቺን መምጣት አውቆ ነው እንዳትመጣ ያለው ወይስ እሱን ነው እንዳትመጣ ያለው? ጓደኛውን ሌላ ሰው ጋር ነኝና እንዳትመጣ አሁን እደውልልሃለሁ አለው። ጓደኛውን አዎ ያንቺን መኖሪያ ካል አያውቅም። የኔ መኖር ማንም ከልጁ በስተቀር አያውቅም። ኦኬ በቃ ብዙ ነገሮችንም የሚነግረኝ እሱ ነበር። ምንም ነገር እንዳይናገርም ተነጋግረናል። ብዙ ነገር አጫውቻ ደግሞ ያለፍኩበትን ብዙ ነገር ያውቃል። ኦኬ እዛ ያለበት ቦታ ኬምሲ እንደደረስን ባጃጅ ምናምን ኮንትራክት ያዘና ልጁ ያለበት ቦታ ላይ ስንሄድ እሺ ምን ሆንሽ? ልክ ወዲያው በቃ በሩ ከፍተን ስንገባ ልክ በሩን ከፍተን ስንገባ እሷና እሱ አንድ ፍራሽ ላይ እንደዛ አብረው እንደተቃቅፈው ተኝተዋል። ከአክስትሽ ልጅ ጋር ማለት ነው? ከአክስቴ ልጅ ጋር ከገዛ በቃ ይዞሽ ውሃ ጠጪ ማሪ። እኔ ያው እዛ ስደት ሀገር ላይ እንኳን እየሰራሁ እሷ ትምህርቷን እንድትማር ያላረኩት ነገር የለም። አክስትሽ ግን ታውቅ ነበረ ከእሷ ልጅ ጋር እሱ ግንኙነት እንዳለው? እንደ ሰው ከሆነ አታውቅም ነው ማለት ሰው እሷ እንደምትለው ከሆነ አላውቅም ነው። ግን ቢያንስ እኔ እሱ ከመጣ 3 አመት በኋላ ነው እኔ ወደዛ ሀገር የመጣሁት። ግን በዛው ለሰዓት ውስጥ ይሄን ነገር እሱ አታውቅም ማለት አንቺ ውስጥሽ እሷ አላውቅም ብትልም አንቺ ውስጥሽ እንደምታውቅ ነው ስሜትሽ የሚነግርሽ። ሀቡ ልነግርሽ አይደለም ማለት እሷን ፊቷን ያዞረችብኝን ልነግርሽ ነው።
እና እንደዛ ሆነ አገኘኋቸው። እኔም ራሴን ምን መቋጠር አልቻልኩም ስልሽ የስደት ድካም አለ። አንድ ቀን እንኳን ወገቤ አላረፈም። ወደዚህ ለመምጣት አንድ ቀን አላረፍኩም እና በጣም በቃ የሆነ አማረገው ጥፍትፍት ነው ያለኝ የሆነ አይደለም። በዛ ላይ ደግሞ የሆነ የሷ ፍጥጥ ማለት በጣም በቃ የሆነ አይደለም። አሁን ድረስ አስታውሰው ጭንቅላቴ በጣም በቃ የሆነ ያ ቀን ለኔ እናትና አባቴ በቃ የሆነ ሞት ያየሁበት ቀን ነው። በቃ የሆነ ለደለቀ ውስጥሽ የሆነ ነገር ቁርጥ የሚል የለም። ከዛ እንደዛ እዛው ራሴን ስቼ ነበርና ይሄ ጓደኛው ወስዶኝ ሐኪም ቤት ምናምን 2 ግልኮስ ምናምን ወስጄ እዛው እሱ ልጁ የተቀበለኝ ቤት እናቱ ቤት ይዞኝ ሄደ። እዛ አረፍኩኝ። ከዛ አክስቴም ማንጣት ጓደኛው ነው እናቱ ቤት የወሰደሽ ጓደኛው ነው? አዎ ጓደኛው በቃ እስከምትረጋጊ ድረስ አክስት ምናምን ሌላ አሉኝ። ኦኬ ለአባቴ ወገኖች አሉኝ ግን ራቅ ይላሉ። ኦኬ በቃ እስከምትረጋጊ ድረስ ያለውን ነገር እንትን እስከሚል ድረስ እኔ እዚህ እረፊያለሁ። እዛ ሄድኩኝ። አክስቴ መምጣቴን ሰምታለች ግን 2 ቀን ድረስ አልመጣችም። ምን ያለሁበት ኦኬ እንኳን ልትመጣ በቃ እንዴት ነሽ እንኳን ሀቡ ለሰው በጣም ብዙ ሰው እየመጣ ነው ሲጠይቀኝ እንዴት ነሽ ብለው ወደኔ አልመጣችም። ይሆናል ብዙ ሰው ደንግጣ ነው ፈርታ ነው ብዙ ሆነ ወሬው። እኔም የሰው ወሬ ምንም በቃ የሆነ አይደለ ጭንቅላትሽን በቃ የሆነ ሊቆጣጠርሽ የሚፈልግ የለም። የሰው ወሬ ሲበዛ እኮ ጭንቅላትሽ በጣም በቃ ኖርማል አይሆንም። የሰው ወሬማ በጣም እንደሚረብሽሽ እኮ ከሳውዲ ድረስ እጅሽን ሰተሽ እኮ ለሰው ወሬ መጣሽ። እሺ ከዛ በቃ በጣም እዚህ ቅርአት ምናምን በቃ ብቻ መጀመሪያ ራሴ ደህናለሁ። ከዛ ላለው ነገር እኔ ራሴ ደርሳለሁ። እሱም ወደኔ መምጣቱን አልደፈረም፣ አልመጣም። መቶም በቃ ብቻ የሆነ ሰው እኮ የሆነ ነገር ይላል። ብቻ እሱ ወደኔ መምጣቱን እንትን አላለም፣ አልደፈረም። ከዛ ሩቃ ምናምን እዚህ እንትን ይላልና 15 ቀን እዛ ሩቃ እየተከታተልኩኝ ከሆነ ራሴን መጀመሪያ በቃ ራሴ ደህናለሁ አልኩኝ። እንዴ እያልኩ እንትን 15 ቀን ሲሆነው ሄድኩኝ አክስቴ ጋር። እስከዛ ድረስ ግን ስልኳ ዝግ ነው አላ ያ የሰራሁት ቤት ራሱ በቃ ይሆናል አይደል የኔ አይደለም እንዴ እስከምን ድረስ እንዴ ቢያንስ እኮ ንብረትሽን ተረካቢ ልትለኝ ይገባል። ቢያንስ እኮ የሆነ ነገር እኔ ጋለሽ ለፍተሻል ልትለኝ ይገባል። ይሄ ነው በቃ የኔ ችግሬ። መታ መጠየቅ አለመጠየቋ ምንም አይደለም፣ ግን የሆነ ነገር እኔ ጋለሽ ነይና ይሄን ነገር በሰጂ ተረካቢ በቃ ይሄን እንኳን በሰው ብትለኝ አልኩኝ። ግን እሷ ምንም ብቻ ከባድ ነው ሀቡዬ። በዛት ሲያት በጣም ከባድ ነው። በተለይ ሆነ እናት አባት ከጎንሽ ሲሆን ነገሮች ይቀላሉ። ግን ባዳም ማማከር በራሱ አንድ የሆነ ሌላ በሽታ ነው። እንደ ስጋው አይቶ አይመክርሽም። ያን ነገር ወይ አንቺ ጎገና ልጅ ነሽ ይሄን ነገር አታርጊ የሚልሽ የለም። ወይ አንቺ እኮ በቃ ገና ነሽ ስደት እኮ ገና መጣሽ ይሄን ነገር በዚህ ብታረጊው እኮ ሌላ ይቅርና ስለ አጠያየቅ እንኳን ስለ ህግ እንዲህ ብትጠይቂ እኮ ይሄን ማንንም የሚልሽ የለም። በሰዓቱ የዛ ሰዓት በቃ ጥርዝ ነሽ አንቺ ብር በቃ እንደሰጭን ሁሉም ይጠብቅሽ። እኛ የሳውዲ ሰዎች መጣን ስንባል ፊታችንና እጃችን ቀልጦ ሲያዩት ብር በቃ ይሁን አፍሰን ምናምን የምንመጣ ነው ሁሉም ሰው የሚመስለው። ጭራሽ እናቱ ቤት እዛ ልጅ እናት ቤት ተቀምጪ በጣም ብዙ ሰው ይመጣልና የሆነ ቢጃማ ልብስ ምናምን እንድሰጣቸው ነው የሚጠብቁት። ሀቡ ሻንጣ ይዛ አልመጣችም በቃ ይሄ ነው የሚሉሽ። የሆነ ነገር ይዛ አልመጣችም። ከባድ ነው እና እኔ በቃ
15 ቀን ሲሆነኝ አይኔን ጨፍኜ ሄድኩኝ። በቃ እኔ ልፈር እስኪ እኔ በተደረገው ነገር እኔ ልፈርበት ብዬ ሄድኩኝ አክስቴ ጋር። ሲሄድ እኔ አቡ የሆነ ጠረኗ ራሱ በቃ አቅፋኝ ስማኝ አይዞሽ የምትለኝ ነበረ ቢመስለኝ፣ ግን ወረቀት ይዛ ቁጭ አለች። ሰላም ነው ይላ ምን ይላ ወረቀት ይዛ ቁጭ አለች። እኔ ቁጭ ብያለች። መቼም ማረሳው የሚያንቀን እኔ ህይወቴ ከዛ የላኩላት ሪሲት እንዳለ በፎቶ አስቀምጠዋለች። ያን ሪሲት አመጣ ሂሳብ ነው ለሷ በቃ ሂሳብ መስራት ነው ይታያልና ይዛ መጣችና ቁጭ አለች። ምነው አክስቴ አልኳት፣ ምነው አባዬ ጨከንሽብኝ ስላንቺ ምን እኮ በቃ አሁን ላይ በቃ ትንሽ ደክሞኛል፣ ከባዳ እኮ ማረፊያ ትሆኝኛለሽ ብዬ ነው እስኪ ቢያንስ በቃ ይኛል ወጥቼ ነው ያልኳት። በሷ ብዙ ጭራሽ አለ ሳልናገር ማምጣቴ አለ አይደለ እሷ እንዳታውቅ እኔ እሺ የመጣሁት ነገር እንዳለ ልደብቅ እንደሆነ እንዲህ ብላ ቀውጥ አደረገችው። በቃ ግቢው ምሳለ እኔ ወላሂ ለአዝም አላህ በሚያውቅብኝ መቼም ከማንም ከውስጣችን ከልባችንም አላህ ነው የሚያውቀው ሁሉን ልብ። እኔ እንኳን የሆነ ደብቄ ለሷ 30 የሆነ ነገር ይዤ መጥቼ ልደብቅ አረ በቃ ይሄን ሰዓት ምን ነው አባዬ አልኳት። እኔ እኮ ምንም ቢሆን የእህትሽ ልጅ ነኝ፣ ግን ልጅሽ ከባሌ ጋር ስትተኛ አንቺ ምንም አልተሰማሽም? በቃ እኔ ዛሬ ላንቺ ሳልነገር መደበቄ ላንቺ ለምን እንደሌላ ነገር ይሰማሻል? ልጅሽ እኮ ናት አብራ ተኝታ ያገኘኋት እቺን ነው በቃ አልኩት። ሌላ ምንም አላልኩም። ምንም በቃ የሆነ እንዴት ነው እንጂ የሆነ ቆሻሻ እኮ ስትጥዩ እኮ አያጎልም፣ አንዴ ቆሽሿል። እሱም እንደዛ ነው በቃ የሆነ ትውት እንደ በቃ እምባይን ንቅንቅ ያደረገኝ ነው ፍን ሲያደርገኝ ውሃ አንቺ ውሃ እኮ በቃ ውሃ ጥሩ ነው በቃ ለመጣል ሄዶ የሚሰጥ ነገር ነው። ውሃ ተጃላለችኝ ያን ወረቀት ይዛ መጣኝ። ሂሳብ እንስራ አለችኝ። ምንም አላልኩም። እኔም ነገ ተነጎዳ ያን ሂሳቤን እኮ ጠይቃለሁኝ፣ ግን እስከዛ ድረስ ቢያንስ ከምረጋጋ ድረስ ይሆን ነገሮችን ብታወራኝ እንዲህ ነው በቃ ይሆንል አይደለ? እንኳን በጣም ይቅርታ ድምጽ እና ያውዬ ሂሳባችንን ደመርን እስከዛሬ ድረስ እሱ አወጣ ያለችው እኔ ማላቀው 2 ሊትር አላ በጣም ይቅርታ እና ሂሳብ ሰራን እስከዛሬ ድረስ በቃ እኔ ማላቀው እሱ ያልነገረኝ ብዙ ነገር አለ። በቃ ብቻ ብዙ ያወጣው ብር አለ፣ ለኔም ሳትነግረኝ ያወጣችው ብር አለ። ብቻ አላህ ነው የሚያውቀው፣ አንድ አላህ ነው የሚያውቀው። እውነቱን አንድ አላህ እና እሷ ናቸው የሚያውቁት።
እስካሁን ድረስ ከሰራሁበት ላይ አቡ እሱ ከሄደ እንኳን 3 አመት በቃ ኪችን ካቢኔት ምናምን የሚባሉት እቃዎች በጣም ቀላል ናቸው። አነሰ ከተባለ በ100,000 ብር የሚሟላ ነገር ነው እና ሂሳብ ሰርተን ያለው ብር ግን 500,000 ብር ነው። ከዛ ውጪ የለም ጠፍቷል በቃ ብቻ ያንን ከሱ ጋር ተሳሰቢ ያለችኝ በቃ ሌላ ነገር ምንም ታወራኝ አልፈለገችም። ያንን ከሱ ጋር ተሳሰቢ እኔ ጋር ያለው ነገር ይሄ ነው የወጣውን ይሄ ነው አለችኝ። እሺ ምን በቃ በሰዓቱ ወስልሽ እኔ አገናዝቤ እሺ እሱ የወሰደበትን ሪሲት ወደሱ የላክሽበትን ምንም ማለት አልቻልኩም በሰዓቱ። ምክንያቱም እኔ ራሴ ጭንቅላቴ ትክክል አይደለም። ከባድ ነው በቃ የሆነ በምታምኚው ሰው መከዳት ከባድ ነው በጣም። ይሄ ሁሉ እስከሚሆን ሀቡ እሱ ይኑር ይሞት የት ይሁን ምንም አልነቅም። እሱም ወደኔ አልደወለም እኔም ወደሱ ምን ላድርግ ሲጀመር ምን ላውራ ደውዬ ግራ ገብቶኛል። ከዛ በቃ ሳስበው አንድ አለኝ የምለው ነገር እዛ ሀገር ላይ ቤቴ ነው። ከዛ ውጪ ምን ማንንም ልል አልችልም። በቃ እሺ ቤቴ ስላልኩት ቤቴ ነው እሺ በቃ ይኸውላ ብር እሺ ይጠፋል ችግር የለውም በቃ አልኳት። እኔ ሰርቼ ነው ያገኘሁት ግን አሁን ላይ ተከራይቼ ማንንም ቤት መግባትም አልፈልግም። ራሴን ብቻዬን በሬን ዘግቼ በቃ ራሴን እስኪ ላዳምጠው በቃ ቤቴን አልኳቸው። ያክስቴን ባል አለ ቁጭ ብሎ አንድ ላይ ናቸው። ከዛ አልሐምዱሊላህ ከምንም በላይ በቃ ቤቴን አልካደችኝም። ቤቴን ወስደው አሳዩኝ። ኪችን ካቢኔት ምናምን አቡ አሰራው ያልኩት እቃውላ አልተሰራም። እኔ የሚላክልኝ ለካ የጣውላ ቤት የሚሰራበት የለም። እሱም ፎቶ ነው እየላኩልኝ የነበረው አልቋል እናስገባው ነው ይሉኛል። ቤቴ ደግሞ ከውጭ ተመቷል ከውስጥ ጭቃ ነው ይሁን በቃ ያም ንብረት ነው። ከምንም በላይ ማረፊያ ይሆነኛል። ገባሁ ቤቴ በቃ ያውላ ሀቡ በቃ ያውላ ተስፋ ይዤ የመጣሁት ሁሉ ነገር በቃ የለም ብቻ ለኔ በቃ ባዶ ሆነ። ገባሁ ቤቴ በቃ ባዶ ቤት ነው። ሀቡ ሰሌን ምንጣፍ የሚባል አለና ያንን ጠፍኩና ትንግት አልኩኝ። በቃ እስኪ ራሴን እንኳን በቃ ራሴን ላዳምጥ በቃ ምን ሆኜ ነው እስከ ዛሬ ድረስ በቃ እንዲሆንኩ። ሀቡ በቃ በ15 ቀን ይሄ ከሳውዲ የመጣ ሰው ፊት ይሄ ከሳውዲ የመጣ በቃ የሆነ ምንም ነክቶኝ ፀሐይ መክቶኝ የማያውቀው ፊት ምናምን አይመስልም። የለውም እንዳለ ብልልስ አልኩኝ። ሆነ ውስጥሽ ስቃይ ለማንም ሳታውሪ ስትቀሪ ከላይ የሚወጣ የለም። ቀጥብስ አልኩኝ እንዳለ እዛ የተቀበለ ልጅ ቤተሰቦች በቃ በህግ መጠየቅ አለብሽ ሁሉንም ነገር ያለውን ነገር እስኪ ከህግ ጋር ምናምን እነሱ በቃ በጣም ወተውቱኝ። እኔ ምንም ከህግ ጋር የምጠይቀው ነገር የለኝም። አክስቴ ናት ምንም ባታረግልኝ በቃ ዛሬ ላይ ይሄን ቤት ቢያንስ የዛ ሰዓት ተሰርቶ አይጠበቀኝም ነበር። ብሩን እየላኩ ቢሆን ኖሮ ይሄን ብርም አላገኘውም ነበር። ጨክኜ የዛ ሰዓት በቃ ቤቱ ይገዛ በማለቴ ነው። እሷም ይሄን ነገር ላድርግልሽ ላኪ በማለቷ ነው። ምንም የምከሰው ነገር የለኝም። 2 ወር ከ15 ቀን አካባቢ ነው
በቃ የሆነ ወሬ መናፈስ ጀመረና እንዳጋጣሚ ሆኖ ቤቱ ከኬሚሴ ትንሽ ወጣ ይላል የገዛችልኝና በጣም በቃ የሆነ ወሬ መናፈስ ጀመረ። አቤት ያላችም አዎ እና አቡዬ ወሬው በጣም መናፈስ ጀመረ። ይሆናል አይደለ እኔ እስከዛ ሰዓት ድረስ እሱ ሰውየው ሊካለኝ እና ሚስቱ ነኝ በቃ እስከዛ ሰዓት ድረስ ወይ አልፈታኝም ወይ እሱን አግኝቼው እንደዛ አላወራሁትም። እስከዛ ሰዓት ድረስ ሚስቱ ነኝና 2 ወር ከምናም እቺው ያክስቴ ልጅ የራሴ ያክስቴ ልጅ እንዳረገዘች ወሬ መናፈስ ተጀመረ። በቃ ቅልጥልጥ አለ። ይሆነ አለ አይደል እዛው የቅርብ ሰው የተባሉ ጓደኞች የተባሉ አብረን የተማርናቸው እነሱ ይሄን ወሬ ላውረኝ ይዘው መጡ። ወሬው ምንም ጸጥ ነው ያልኩት። ሲጀመር ምን መልስ ይመለሳል እንደዚህ አይነት ነገር? ከዛ እኔም የልጁ ቤተሰቦች በቃ እዛ ሄድኩና አለቀስኩባቸው። በቃ እኔ በቃ ምንም አልፈልግም፣ ይሄን ነገር መፈታት ብቻ ነው የምፈልገው። በቃ ምንም ነገር በቃ ከሱ አልፈልግም። ታርግዝም አታርግዝም ይልችን መፈታት ነው የምፈልገው። ቤተሰቦቹ ጋር ምን ያስኬድሽ? ሸሪያ ፍርድ ቤት ሄደሽ አትፋችም? ቤተሰቦቹን አስለመነሽ አፋቶኝ ብለሽ ሸሪያ ፍርድ ቤት አለ እንዴ? እኔ እሱ ሲመጣ ሀቡ ወርቅ ነበረኝና ያ ወርቅ እሱ ጋር ነው። እኔ በቃ ነገሮች መፍታት የፈለኩት በእንደዚህ በሽማግሌ ነበር። መጀመሪያም ሲጀመር እኔ ፍርድ ቤት ጋር እንሂድ ብዙ ለምነውኛል እነሱ ብዙ ጊዜ የልጁ ቤተሰቦች እንሂድ በቃ ማይ ጋር ትቆራረጫለሽ በጣም በቃ እና እነሱ ብዙ ነገር ብለውኝ ነበር። ካሳ ይገባሻል ብለውኝ ነበር። ኢትዮጵያ ስለበት አዎ የልጁ ቤት የተቀበለው ልጅ ቤተሰቦች ታልዋ ኦ ማይ ጋድ ሀቡ ነው። ኧረ ተሰቃየን ሰልዋ። እኔ እኮ ያወራሁኝ ነው አልሰማም መሰለኝ። ተቋርጠሽ ነበረ። ቤተሰቦቹ ነው ዘመዶቹ ካሳ ያስፈልግሻል ይሉ ነበረ። ልባችን ወረደ። ማለት የተቀበለኝ ልጅ የለም። መጀመሪያ ላይ ከአዲስ አበባ ስመጣ ኮምቦልቻ የተቀበለኝ ልጅ ጓደኛው፣ አዎ የሱ ጓደኛ፣ የባልሽ ጓደኛ። እሺ እሱ ጓደኞች ቤተሰቦቹ ያረፍኩባቸው በቃ መካስ ይገባሻል ክሰሽ ገና መጀመሪያ ነው ያሉኝ። ቤቴንም እኔንም ሳልቀበል የላክሽበትን ብርሽንም ሁሉ ነገርሽ ለመቀበል በቃ ክሰሽ። እኔ እዛ ሰዓት ደግሞ በቃ እሱን ስከስ መንዛዛቱን አልፈለኩትም። አንደኛ ራሴ ደህና አልነበርኩም ሀቡ። ሰው ደህና ሲሆን አይደለ ለንብረት የሚሮጠው። ከዛ ነው የዛሳት ምንም አልኩም ነበርና ሄድኩኝ እነሱ ጋር በቃ እንዲያፋቱኝ ያለኝ አንድ ወርቄን እንዲሰጠኝ። ከዛ ውጭ እኔ ከሱ ምንም ነገር እንደማልጠይቅ የጠፋው ጠፋ። አልሐምዱሊላህ እኔ በህይወት አለሁ። ነገም ዛሬም እተካዋለሁ ያን ነገር በቃ ከዛ ያን ነገር እነሱ አልኳቸው። እሱም ካለበት ተጠራ አለኝ የምትለው ነገር አላት ምናምን አሉት። እነሱ ሽማግሌዎች ተሰብስበዋል። እሱም የሱም ቤተሰቦች አሉ። አዎ ምንም አልካደኝም። አልሐምዱሊላህ
ተልዋ ምን ይሻላል ማለት ወርቄን ሰጠኝ። እሺ እዛው ሽማግሌዎቹ ፊት ወርቄን ሰጠኝ። ከዛ አልፈታም አለ። በቃ መፍታት አልፈልግም። በቃ የሆነ የስደት ሚስቴ ናት ምናምን ያቺኛው አሳስታኝ ነው የሚባል ታሪክ የለም። እንደዛ አይነት ነገር ላይ ያመጣ ፈለገ። ከዛ የዚህኛው የልጁ እናት በጣም ጎበዝ ናትና እኛ እኮ ስንት ጊዜያችን እሷ ሳትመጣ በፊት ራሱ ስንት ጊዜኛ እዚህኛው ጋር አይተናል። ዛሬ ላይ አሳስታኛለች ማለት ምንም አይነት እንትን የለውም። እስከ ዛሬ ድረስ የነበረው እሷ 2 ወር 3 ወር ድረስ የነበረችበት አሳስታህ ነው አለች የሱ እናት። ከዛ በቃ ይሁን አፉ ተሳሰረ። ዘመዶቹ ምንም ለማለት አቅም አጡ። በቃ እንደዚህ በሽምግልና ለ15 ቀን ምን ተብሎ የሚቀጠር የለም። እኔ በቃ የሆነ ችግር አለብኝና ያን ችግር ደግሞ በዚህ 15 ቀን ውስጥ እኔ የራሴን ምን እንፈልጋለ እኔ ቀንም እንዲራዘም አልፈልግም። እኔ አንድና አንድ ፍቺ ነው የምፈልገው። ፍቺ ብቻ ነው የምፈልገው። ሌላ ነገር ካንተ ምንም አልፈልግም። እስከዛሬ ድረስ ያወጣውን ከኔ አካውንት ብር እሺ አይሰጠችኝ ይሄን ያህል ብር ብላለች። ያንንም ካዳረግ ሀቡ እነሱ እርስ በራሳቸው ጥምምር ጀመሩ። ከዛ 15 ቀን እንትን አይሰጥም አልኩኝ። የዛኑ ቀን ኒካይን አወረደልኝ። አልሐምዱሊላህ ሀቡ የዛን ቀን የተኛሁት እንቅልፍ ኢላሂ እኔ እንጃ ኢትዮጵያ ከመጣሁ ለመጀመሪያ ጊዜ እንቅልፍ ወስዶኝ አደርኩኝ በስነ ስርዓት። ከዛ በ3 ወሩ እቺ ማክስቴ ልጅም የሆነ ስትመረመር እርጉዝ ናት። ሀቡ ያረገዘችው ከሱ ነው። በቃ እኔ የፈለኩበት ሰዓት ከዛች አካባቢ መውጣት ብቻ ነው። አንድና አንድ ቤተሰብ የለኝ፣ እናት የለኝ፣ አባት የለኝ። ሆነ ጦርዋለሁ ምለው አካል እዛ አካባቢ የለኝም። አንድና አንድ በቃ የሰዓት ያለኝ ነገር ከዛ ሀገር ወጥቼ እኔ ራሴን ትሪት ማድረግ ራሴን ደህና መሆን በቃ የስደት ወገቤ በቃ አርፎ እንዲተኛ ነው። ከዛ ትንሽ ተረጋጋሁኝ። ከኬሚሲ ወጣ ይላልና ቤት የገዛችልኝ አክስቴ የነበረችኝን ብር በስነ ስርዓት እንትን አልኩኝ፣ ቆጠብኩኝ። ለምንም የማወጣው ወጪ የለኝማ። ምንም ነገር መገዛዛው ነገር የለኝም። ከሱም ተለያየሁኝ። በቃ ሀቡ አክስቴ ራሱ ሰላም አልሰጣለችም ስልሽ ባዶን ቀርቶ የሷ ልጅ እንደዛ ስለሆነች ምናምን ከነ ሌላ ነገር ሆነ። ከዛ እዛ ሀገር ሀቡ ቤት ማዞሪያ በጣም ከባድ ነውና በቃ አንድና አንድ እንትን ያልኩ ምርጫ ቤቴን እዛው ስሟ ላይ እንዳለ ቤቴን ሸጬ ብሬ መያዝ በቃ ለኔ በጣም ብዙ ሰዎች በቃ ይሆናል አይደል የልጁን ቤተሰቦች ሽጭና ብርሽን ይዘሽ በቃ ወጣ ብለሽ ደህና ቤት የተሻለ ቤት ገዝተሽ እዛ መኖር ትቻለሽ። በቃ ብዙ ሰው በቃ እንደዛ አይነት እንትን ሆነ። ከዛ እኔ በቃ የመረጥኩት ያንን ሀቡ ሰላም ምንም አልሰጣሉ እንቅላቴ ጭራሽ ሊያስፈትኝ ሆነ። ቤቴን እዛው ላይ ሸጥኩኝ። ከኬሚሲ በላይ ወጣ ብላ ሀርቡ የምትባል ከተማ አለች። እዛ የሆነ አነስ ያለ ቤት ገዛሁኝ። በቃ የሆነ ብቻዬን ብሆን ወጥቼ ሰው እንደዚህ እንዴት ነው ባልልም በቃ እርፍ የምትይበት የለም። እሷም አክስት ተብዬዋ የዛኔ እሷ ጋር የነበረኝን ብር ሰጥታኛለች። አልሐምዱሊላህ እኔም ዛሬም ነገር አልሐምዱሊላህ ነው። በቃ ከሱ ተለያየሁ ብዬ አይከፋኝም። አልሐምዱሊላህ አክስቴም እንደዛ አደረገችኝ ብዬ አይከፋኝም። አልሐምዱሊላህ ነው። አሁን ላይ ሀቡ በቃ እኔ ሰው ከኔ እንዲማር የምፈልገው እዛ ያላችሁ የወንድ ጓደኛ በተአምር አይጠቅምም፣ ወላሂ አይጠቅምም።
በቃ ከሆነ አንድ ላይ ሆነሽ የምትለፊው በቃ አንድ ላይ ሆነሽ የምታርጊበት ምን ካለ አዎ እኔ አሁን አልሐምዱሊላህ ሀርቡ ላይ ቤት አለኝ ሌላ ምረዳው ሰው ስለሌለ የራሴ ቤት አለኝ የራሴ አነስ ያለች ሱቅ አለችኝ በቃ ራሴ ማስተዳደር ነው የምችልበት ተመልሼ ወደ ስደት አልችልም እኔ ራሴን አውቀዋለሁ አቤት አልሐምዱሊላህ ናውያ አሁን ላይ በቃ አነስ ያለች ሱቅ ከፍቻለሁኝ እዛ ላይ እየሰራሁ ላይ ራሴን አስተዳድራለሁ በቃ ከምንም ውጭ ሆኜ ማለት ነው አሁን ላይ ለፋውበት ነገር ያው ግማሹን ቢሆን አግኝቻለሁ እሻላለሁ ቢያንስ ከዛ አንቺ ቤት ስገባ ብዙ ልጆች ታሪካቸውን ሲያወሩ ምናምን ሰማቸዋለሁኝና ሱቄን ላሳያችሁ ነበር እንዴት እንደሚበራ አላቅበትም ጠፋኝ እኔ ጋብዝሻለሁ ያው ጋበዝኩሽ ተርን ኦን የሚለውን ንኪ ቪዲዮሽ እንደማብራት በራ ሴቭ የሚለውን ንኪው እንትን ልበልሽ በትልቁ ላርግሽ ሱቅሽ የታል ኦኬ አነስተለች ናታውይ ሱቅሽ ነው ለኔ አዎ የት ነው ሱቅሽ ያለው ሀርቡ ብቻሽን ነው የምትኖሪው? አሁን ብቻዬን ነኝ። ቤትና ሱቅ አለሽ? ብቻሽን በሰላም እየኖርሽ ነው? ኧረ አልሐምዱሊላህ አቡዬ ሰው በቃ በጣም እንዴት እንደምጠላ ብታይ አሁን ላይ ነፃነት ራሴ ብቻዬን እና ታዲያ ታክስትሽ ጋርስ እንዴት ናችሁ? ትጠያየቃላችሁ? አፈልገኝም ሀቡዬ እስካሁን ድረስ ቤት የሰራሁበትን እንኳን 200 ሺህ ብር ሳሰጠኝ ብላ በሰው አስተያየች ጭራሽ ቤት የሰራሁበትን 200 ሺህ ሳሰጠኝ ብላለች። አዎ ደፋር አሁን በያግቢ ለምን አታገቢም? አሁን አይ ሀቡዬዋ ለምን አታገቢም? እስኪ ኢንሻአላህ መጀመሪያ እስኪ ራሴን አቋቁም ጥሩ ባል ይስጥሽ። የኔ እናት ቤት አለሽ፣ ሱቅ አለሽ። አሁን የቀረ ባልና ልጅ ነው። ፈጣሪ ጥሩ ባል ይስጥሽ። ከፈለግሽ እኔ ድርሻለሁ። አሁን እስኪ ቆይ ሀውዬ ስራ ልስራ፣ ራሴን ላሳድግ፣ ትንሽ ከፍ ከፍ ልበል እና ጎመዝ በርቺ። እሺ ኢንሻአላህ። እሺ እቴ ሰው ይለወጣል፣ ፈጣሪ ግን መቼም አይለወጥም። ሰው ቢሄድ በህይወታችን ሌላ ሰው ይመጣል እና አንቺ ብቻ ራስሽን ውደጂ፣ ራስሽን አክብሪ፣ ጠንክሪ፣ በርቺ። እሺ ቤት አለሽ አልሐምዱሊላህ፣ ሱቅ አለሽ አልሐምዱሊላህ። በአንድ ነፍስሽ የቤት ክራይ ከሌለብሽ ሱቅሽን እየሰራሽ በሰላም ትኖሪያለሽ። ፈጣሪ ደግሞ ጥሩ ሰው ይስጥሽ፣ ታማኝ ሰው ይስጥሽ። ዋናው ፍቅር ነው። እሺ አልሐምዱሊላህ። ባዶ እጄንስ ብቀር
እሱ ተመልሶ አንቺን ለማናገር ሞክሮ ያውቃል? አንድ ጊዜ ቤቱን የጋራን የሰራ ነው ምናምን ብሎ ከዛ የማይሆን ሆነ ብቻ የራሱ እህት መሰከረችና በቃ የሆነ እኔ መሰክራለሁ ምናምን ብላ አፉን አስይዛ አሳዘችልኝ። በቃ የሆነ አለ አይደለ እኔ በብቸኝነትም ስላደኩ ይሆን ብቻ ሰው የሚያዝንልኝ በረህመቱ። መቼ መምጣትህን ነገርከኝ? አልነገርከኝማ፣ አላወኩም። እና እንትን ቆይ እኔ የምልሽ ያክስትሽ ልጅና ባልሽ ተጋቡ? አይ ሀዊ በእኛ ሀገር እኮ በወሎ አካባቢ እኮ ካስረገዘ ማግባት ግዴታ ነው። ግዴታም ባይሆን ያው ፈልጎ ምን ይማንገጣው ያቺ ሴት ካስረገዛት ይጠቅልል የሚባል ህግም ባይኖር ማግባት ከፈለገ ያገባል። ግን ተጋቡ?